ምንድነው የማይገባኝ? ለምን ታስጨንቀኛለህ ግን ለምን አፈታኝ? አንተ ችግር ለኔ ካላቶከኝ ለማን ልነገር? ተው በቃ አልኩ አይደል እንዴ? አረ ብርዝና ከሸቤስ ከጎዳና ስንት ነገር አሳልፈን እናልነግረም ትለኛለህ? ብርዝናሽማ እንደሆንኩ አውቃለሁ። ተው ግን ይብራብሽ። ዛሬ ካልነገርከኝ እማትሙት ትጋጨኛለህ። አቦ የሰውን ነገር ለመረዳት ሞክር እንጂ ኪሪዬን መስሜት ትነግረኛለህ አልሰማም። አው ፎንቃ ምናምን ነገር ነው ለዛ ነው የደበኩሽ። አንቺ ደግሞ ያው ፎንቃ ነገር ላይ ወፍ ምን ከሴት ነው ይለኛል እንዴ? ታዲያ ከወንድ ነው ጅል። ቆይ ልጅቷ ማን ናት? ምን እሺ ነው ላትመጣ ነው እንዴ? በዚህ በብርድ እዚህ ጋር የገተርክኝ? ትመጣለች ትንሽ እንጠብቅ አልኩህ አይደል እንዴ? ትመጣለች ያንደው እጃለሁ። በቃ እሱ አረጋጋው እንጂ አሁን አይደል እንዴ መጣ ነው። እሺ ደግሞ ባክላ አትመጣም። ከዚህ በላይ አልጠብቅም። መጣች ምንድነው የምትጎተኝ? መጣች ማን ናት? አቻት ቆንጆ ልጅ አታይም? ኧረ ማንም አይታየኝም። በእናትህ አንተ ጉር ነህ እንዴ? አቻት ቆንጆ ልጅ አታይም እንዴ? እሷ ሰው ናት እንዴ? ማለት እኔ እኮ መልአክ መስለኝ። እሷ ላይ ነው እንዴ አፎልቀቀው? አታምርም? በእናትህ አታምርም ብቻ ማገባላ አትታይ። እኔ ራሴ ፎነቀኩባት። ምን አልክ አንተ? እባክህ ቀልድ ነው። የምር ግን በጣም ቀሽት ነው። አንተ የላይ ውበቷን አይተህ ነው የውስጡ ውበቷን ብታይ ደግሞ። አው ደህና ነው። ምን ነው ጠየከኝ? በጠይቅሽ ምን ችግር አለው? አይ ከስንት ጊዜ በኋላ ስትጠይቀኝ ገርሞኝ ነው እኮ አባ። አይ እንደው ስልክም ስትወሩ እኮ አልሰማም ብዬ ነው። አባ የፍቅር ግንኙነት የለንም ያልኩን አላመንከኝም አይደል? አይ ልጅ እንደማትወሽኝ እንኳን አውቃለሁ። እና እንደው አንዬ ጥሩ ልጅ ከሆነ ብትቀርቢው ምን ችግር አለው? ምን እያልክ ነው አባ? እኔ እኮ በዚህ ሰዓት ምንም እንደማልፈልግ ነግሬሃለሁ። ምን ችግር አለው ልጅ? እድሜሽ እኮ ደርሷል። በዚህ ሰዓት የሚያሳስበኝ አንተ ጤና ብቻ ነው። ከዛ በኋላ ሁሉንም ነገር ደርስበታለሁ። ይኸውልሽ የኔ ጤና ሌላ፣ ያንቺ ህይወት ሌላ። ሁሉንም እኮ ጎን ለጎን አድርጎ መሄድ ይቻላል እኮ። አባዬ ለምን እንደዚህ ትለኛለህ? እኔ በዚህ ሰዓት ምንም አልፈልግም። ግን ትናንት ነገር ነው ሁሉ ነገር ትናንት ላይ ነው እንዴ? እሺ ይሄም ኤክስፓየርድ አድርጓል። እንኳን ቃላቶቹ አንተ ራስህ ኤክስፓየርድ አድርጋል እንዴ? እንደውም በቃ አትረብሽኝ፣ ራሴ ጽፏለሁ፣ ከዛ አነብልሃለሁ። ቆይ ግን ታምቹ ያምር ግን ታምራል። ሁሉም እንዳንቺ ተምሮረ ይወፍ ይመስልሻል? በደንብ ነው። እስከ ስንት ተምራል? እድሜ ልኬን በስማሪው ኖርኩት እኮ። እስከ ስንት ተምራል? ዶክተሬት አልተሰጠኝም እንጂ ያልተማርኩት የለም። እስከ 3ኛ ክፍል ተምሬያለሁ። ኧረ እባክህ እስከ 3 ተምረህ ነው እንዴ ዶክተሬት ያልሰጡኝ ምናምን የምትለው? አይደብርም? ለማንኛውም አሁን አትረብሽኝ፣ ራሴ ልጻፍ። ሰላም ይመጣሽ እንዴ? አዎ መጣሁ። ምን ነው በዛው ትቀራለች ብለሽ አስበሽ ነበር? ኧረ እንደሱ ማለት አይደለም። እና ምንድነው? በጣም አመሸሽ እኮ። ቆይ አሁን ምን እያልሽ ነው? አንድ ጊዜ ብቻ ተቀምጠን እናውራ እባክሽ ሰላምዬ። እባክሽ ልጄ ይቅርታ አድርጊ። እማዬ አንዳንዴ እኮ ለይቅርታም ይረፍዳል። አንቺ እኮ ልጅነቴን ገለሽዋል። ሴትነቴን አሳጥተሽኛል። ቅናተኛ ሴት እንደሆነ አድርገሽኛል። በህይወት ለማላቃት ለሐሴት ፍቅርና ቅናት እድሜ ልኬን ስሰቃይ ይኖርያለሁ። ይሄ ሁላ ነገር ባንዴ የሚያልፍ ይመስልሻል እማዬ? እባክሽ ይቅርታ አድርጊልኝ። ባጠባሁሽ ቶት ይዤሻለሁ። ይቅርታ አድርጊልኝ። እሺ በቃ ተነሽና እንነጋገር። ዝም ብለሽ ብቻ ይቅርታ አድርጊልኝ ልጄ። እባክሽ ይቅርታ አድርጊልኝ። እሺ በቃ ይቅርታ አድርጊልሻለሁ። ተነሽና ተይ። ሲለካውነቱን ነበር አጨክነብሽ። ቆይ ታዲያ እንዴት ነው አባ ስምህ ከአሸብር ወደ ኖላዊ የተቀየረው? አንቺን አገኘውሽና ወደ ደሴ ይዤሽ መጣሁ። በኋላም ራሴን ለመለወጥ ስጥር ብዙ ፈተና ገጠመኝ። ያንቺ አባት ለመሆን ማንነቴን ለመቀየር ስታገል አሸብር ውስጥ የነበረው ማንነቴ
መጥፎ ስራዬ በሄድኩበት ቦታ ሙሉ እየተከተለ ሰላም ነሳኝ። ታዲያ የዛን ጊዜ ሲጨንቀኝ እየሄድኩኝ የማማከራቸው አንድ መልካም ቄስ ነበሩ። እሺ ከዛስ? ነፍሳቸውን ይማረውና ስላንቺ ስነግራቸው ራስን ጠብቅ፣ ሚስት ጥላ ብትሄድም እግዚአብሔር አምላክ እችን ልጅ ሰጥቷልና ጠብቃት፣ መልካም እረኛዋ ሆነ ጠብቃት አለ። እና ኖላዊ ማለት መልካም እረኛ ማለት ነው ትለኝ የነበረው ለዚህ ነው አባ? አዎ ልጄ። ሰላም ሰላም፣ ውድና የተከበራችሁ የኖላዊ ድራማ ተከታታዮች እንኳን ደህና መጣችሁ። ኖላዊ ድራማ ክፍል 14 በሚገርም መልኩ ደሳስ የሚሉ ትዕይንቶችን ይዞ ተከስቷል። ሰላም እና እናቷ በጭራሽ እንደማይግባቡ ባለፈው ክፍሎች አይተን ነበረ። ምክንያቱም ሰላም እናቷ ላይ በጣም አዝናባታለች። የጠፋችባትን ልጅ ፍለጋ እኛ ድረሳችን ብላ እጅግ በጣም ነበረ ያቄመችባት ማለት ነው። እሱንም ለወንድሟ ምናሴ ነገረችው። እማዬ እኮ እኛን አትወደንም፣ እንደ እንጀራ ልጃቸው ነው። እኔ አንዳንዴ የእንጀራ ልጇ የሆንኩ አይነት ስሜት ነው የሚሰማኝ። ምክንያቱም የጠፋችባትን ልጇን እየፈለገች ፎቶዋን ይዛ እያለቀሰች ጭራሽ እኛን እስከነ መፈጠራችን ረስታናለች ብላ የውስጧን ብሶት ለምናሴ ወንድሟ ነግራ ነበረ። ምናሴ ደግሞ ለእናቷ ነገራት። እማዬ ሰላም እኮ ጥሩ ልጅ ናት በጣም፣ ግን አንቺ እኮ ረስተሽናል። እውነት ለመናገር የጠፋችብሽን ልጅሽን እየፈለግሽ እንዳለ ሀሳብሽ ሁሉ እሷ ላይ ሆኖ እኛን ረስተሽናል እና ፍቅርሽን ስላላገኘች ነው ሰላም እንደዚህ የሆነችው እንጂ አንቺ እዚህ ሳትኖሪ ትተሽን ቱርክ በሄድሽው ጊዜ እንዴት አይነት ጥሩ ልጅ ሆናልን እንደነበረ ብሎ ባለፈው ክፍል ነግሯት አልነበረ? እና ዛሬ እናቷ ሰላምን በቃ በጣም በድዬሻለሁ ልጄ፣ ይቅርታ አድርጊልኝ፣ እኔ ልጄን እየፈለግኩ እናንተን አጠገቤ ያላችሁ ልጆቼን ሳላይ ሳልጠብቃችሁ በጣም ጎድቻችኋለሁ፣ በቃ በጣም ይቅርታ አድርጊልኝ ብላ የእውነት ሰላም እግሯ ስር ወደቀች። እናትየው በጣም ይቅርታ አድርጊልኝ ብላ ማለት ነው። ከዛ ሰላምም ተቀበለቻት ይቅርታውን። መጀመሪያ ላይ አንገራግራ ነበረ። እንደዚህ እንደ ቀልድ አይደለም የሚታየው፣ እኔ ብዙ ነገር አጥቻለሁ ያንቺን ፍቅር በማጣቴ፣ ማንም ሰው የሚወደኝ አይመስለኝም። ኢቭን ጓደኞቼ ራሱ ፈልጌሻለሁ ፈልገንሻል ብለው ሲደውሉልኝ እውነት አይመስለኝም። ምክንያቱም አለመፈለግን ብቻ ነው እኔ የማውቀው። በስተመጨረሻ አባቴ ጋር ለመሄድ ወስኜ ያለው ነው ያገኘውሽ ብላ በጣም ደስ ብሏት ተቃቅፈው አብረው አደሩ። አላመነችም። እኩለ ሌሊት ላይ ተነስታ እናቷን ታይ ነበረ በደስታ ማለት ነው። እና እናትየው በጣም የጥፋተኝነት ስሜት እየተሰማት ነው። ብቻ ሆነውም ቀደም ይቅርታ ተደራርገው ሰላሜ የማናቃት ሌላ ልጅ ሆናለች ነው የምላችሁ። በጣም ደስ ብሎኛል። በሌላ በኩል ደግሞ አሲር በሃና ፍቅር እፍፍ ብሎ መክነፉን ተያይዞታል። እውነት በጣም ወዷታል። በጣም በእርግጥ አይዋሽም። አለመውደድ አይቻልም። በነገራችን ላይ ሃናን አለመውደድ አይቻልም። አይደለም እንደዚህ ቀርቦ አጠገቧ የሚያውቃት ቀርቶ እንዲሁኛ ራሱ ስናያት ልጅቷ የሚያሳሳ ነገር አላት እና በጣም በፍቅሯ ናውዟል። በስተመጨረሻ ጓደኛው የሆንከውን ንገረኝ፣ ምንድን ነው የተፈጠረው ብሎ ሲጠይቀው እያንገራገረን ቢሆን ነገረው። አፍቅሪ ነው፣ ፍቅር ይዞኝ ነው፣ አንተ ደግሞ ስለ ፍቅር የምትባትተው ነገር የለም ምናምን እያሉ በአራዳ ቋንቋ እንግዲህ እያወሩ በመጨረሻ ጓደኛው አይቷት ሃና ደነገጠ። እንዴ እቺ ሰው ናት እንዴ ማለት ይለዋል። መልአክ መስላኝ እኮ ብሎ ጭራሽ እኔ ማፈቀርኳት መሰለኝ ብሎ እርፍ። አቶ አሲር ደግሞ እብድ እንዴት እንደዚህ ትላለ ሲለው እባክህ እኔ ስቀልድ ነው ብሎት በዛው አለፉ። ግን በቃ ቢያንስ በደብዳቤ መልክ ፍቅርህን ግለጽ ብሎ እየተባበረው ነው፣ ደብዳቤ እየጻፈለት። ከዛ ግን አንተ ተምሮ ተምራል፣ እንዳያችሁ ተምራል ይለዋል። ያው ዶክተሬቴን አልሰጥ ብሎ ነው እንጂ እስከ 3ኛ ክፍል ተምር ያለው ብሎ በጣም ፈን እያደረገው ነበረ። በሌላ በኩል ደግሞ የሰላም እናቷ ማለት ያ ማለት የሰላም አያቷ
ለልጇ ደውላ ልጅ ምንድነው አትጠይቅኝም? ጠፋሽ እኮ በጣም ናፍቀሽኛል ብላ ስትላት እማዬ ትንሽ ስራ በዝቶብኝ ነበረ ታውቂያለሽ፣ ቱርክም ሄጄ አልነበረ ብላ ትላታለች ማለት ነው እናቷን። ግን አይመስለኝም ልጄ የጠፋችብሽን ልጅሽን እየፈለግሽ በሱ ሀሳብ ሆነሽ እኔን ረሳሽኝ አይደል ብላ ከእናቷ ጋር በጣም ማውራት ጀመረች። እናትየዋም በጣም ልቧ እንደተነካና የልጇን መጥፋት በጣም እንዳሳሰባት እና እኔን እማዬ እናቴ እያለች እኔን ራሱ እያቀፈች የምታጫውተኝ ልጄ እኮ ናት የጠፋችው ብላ ጭራሽ አያቷም በጣም ተሰምቷት ምናምን እያወራች ነበረ ከልጇ ጋር። በስተመጨረሻ በጣም ይገረመኝ አንዱነት ድራማው በጣም ስማርት ነው ጋይስ፣ በጣም ማለት ነው። በቃ የምሬን ነው የምላችሁ እንዴት እንደሚጥም ሱስ ነው የሚያስይዛችሁ። ሲቀጥል ማለት ነው ሲቀጥል ደግሞ ሀና ያው ታሪኩን ታውቁታላችሁ፣ ያያችሁ ታውቁታላችሁ። ሀና ማለት የነ ምናሴ ልጅ ናት እየጠፋችባት ያኔ ከ16 ዓመት በፊት